ሰላም ጤና ይስጥልኝ ሮጀር ነኝ። ዛሬ የምናየው በጣም አስገራሚ ርዕስ ነው። እሱም የምንመርጠው የፊልም አይነቶች ስለ ስነ ልቦናችን ምን ይናገራሉ። ሁላችንም የምንመርጠው የፊልም አይነቶች አሉ። አንዳንዶች ሆረር ሊመቸን ይችላል፣ አንዳንዶቻችን ደግሞ ትራጀዲ፣ አንዳንዶቻችን ደግሞ ሮማንስ ሊመቸን ይችላል። ስለዚህ የምንመርጠው ፊልም ስለ ስነ ልቦናችን ምን ይናገራል፣ ሳይኮሎጂ በዚህ ዙሪያ ምን ይላል የሚለውን ነገር ለማየት እንሞክራለን ማለት ነው። በመጀመሪያ ሆረር ፊልም የሚመቻቸው ሰዎች እናያቸው። እነዚህ ሰዎች ምን አይነቶች ናቸው? ሳይኮሎጂው ስለነሱ ምን ይናገራል? አስፈሪ ፊልሞች የሚወዱ ሰዎች አብዛኛውን ጊዜ አዳዲስ ስሜቶችን ፈላጊዎች ወይም ደግሞ ሴንሴሽን ሲከሮች ናቸው። ሳይኮሎጂው እንደሚለው ሰውነታቸው በፍርሃት ውስጥ ሆኖ ነገር ግን ደህንነታቸው እንደተጠበቀ ሲያምን ደግሞ ሲያውቅ ዶፓሚን የተባለ የደስታ ሆርሞን ያመነጫል። ይህ ደግሞ በጭንቀት ወቅት ራሳችንን የመቆጣጠር ብቃት እንዳለን እንዲሰማን ያደርጋል። ሁለተኛው አሳዛኝ ፊልሞች ወይም ደግሞ ትራጀዲ የሚመቻቸው ሰዎች ናቸው። እነዚህ ሰዎች ምን አይነቶች ናቸው? ሳይኮሎጂው ስለነሱ ምን ይናገራል? ለምንድን ነው ሆን ብለን የሚያስለቅስ ፊልም የምናየው? ትራጀዲ የሚወዱ ሰዎች ጥልቅ ስሜት ያላቸውና የህይወት ትርጉም የሚፈልጉ ናቸው። እንዲህ አይነት ፊልሞች ፕሮክላክቲክ የተባለ ሆርሞን እንደሚያነጭ በማድረግ ከሰው ልጆች ጋር ያለንን ትስስር እንድንረዳና ራሳችን ህይወት ምስጋና እንዲሰማን ያደርጉናል። ለምሳሌ አንዳንድ የሚያስለቅስ ፊልሞችን እኛ ከቤተሰቦቻችን ጋር ቁጭ ብለን ስናይ ተለቅ ያሉ ሰዎች ካሉ አያቶቻችን ሊሆኑ ይችላሉ፣ ጎረቤታችን ሊሆኑ ይችላሉ። ተለቅ ያሉ ከሆኑ ስሜታቸውን ቶሎ ፊታቸው ላይ እንመለከታለን ማለት ነው። ቶሎ ሲያለቅሱ ልናስተውል እንችላለን። ያም ሆኖ ለምንድን ነው? እነሱ ህይወትን የተረዱበት መንገድ ጥልቅ የሆነ መረዳት ስለሆነ ከሰዎች ጋር ያላቸው ትስስር በጣም ጥልቅ ስለሆነ ቶሎ የማዘን መከፋት ስሜት ያጋጥማቸዋል ማለት ነው። ይህ የሚመጣው ጥልቅ የሆነ ዓለምን ከመገንዘብ ወይም ደግሞ ህይወትን ከመረዳት የተነሳ ነው ማለት ነው። ሶስተኛው የፍቅር ፊልሞች ወይም ደግሞ ሮማንስ የሚመቻቸው ሰዎች አሉ። የፍቅር ፊልሞች አድናቂዎች አብዛኛውን ጊዜ ደግና ለሰው አሳቢ ናቸው፣ አግሬብልም ናቸው። እኔ አይደለሁም የምለው ሳይኮሎጂ ብሎ እነዚህ ፊልሞች ኦክሲቶሲን የተባለውን የፍቅር ሆርሞን በማመንጨት ያለ ምንም የልብ ስብራት የፍቅር ጣፋጭነት በአእምሯችን እንድንለማመድ ያደርጉናል። አራተኛው የዝርፊያና የአክሽን ፊልሞች ናቸው። እንደ ኢንሳይድ ማን ያሉ የዝርፊያ ፊልሞች የሚወዱ ሰዎች ደግሞ ችግር ፈቺዎች ወይም ደግሞ ፕሮብለም ሶልቨሮች ናቸው። አእምሯችን ውስብስብ እቅዶች ሲሳኩ ማየት ይወዳል። በተለይ በአንድ ቦታ ላይ የታሰሩ ገጸ ባህሪያት ማየት በከፍተኛ ጫና ውስጥ እንዴት መፍትሄ እንደሚገኝ እንድንማርና አእምሯችን በብቃት እንዲሰራ ያደርገዋል። ለምሳሌ መኔስትን ማየት እንችላለን። መኔስት በጣም ተቀባይነት ያገኘ ምርጥ ፊልም ነው። ያም የሆነው ለምንድን ነው? የሰዎችን ጭንቅላት ወይም ደግሞ የሰዎችን አረዳድ በአንድ ቦታ ላይ አምቆ ለብዙ ጊዜ ማቆየት ስለቻለ ነው። ለምሳሌ እነ ፕሮፌሰር እዛ አንድ ባንክ ውስጥ ገብተው የተወሰነ ጊዜ ይቆያሉ። በዛ ውስጥ እያንዳንዷ ዲቴል ኢንፎርሜሽን በየጊዜው እየተሰጠን እያንዳንዷ እቅድ በስነ ስርዓት እየሄደች እንዳለ ስናውቅ ስንረዳ ጭንቅላታችን ደስታን ያገኛል ማለት ነው። በዛ ውስጥ ችግሮቻችንን እንዴት መፍታት እንዳለብን እንማራለን ማለት ነው። ስለዚህ እንደዚህ አይነት ፊልሞች የሚመቻቸው ሰዎች ፕሮብለም ሶልቨሮች ወይም ደግሞ በህይወታቸው የሚያጋጥሟቸውን እያንዳንዷን ችግሮች በብልሃት የመፍታት አቅም አላቸው ማለት ነው። አምስተኛው የወንጀልና የምርመራ ፊልሞች ናቸው። ክራይም ኤንድ ትሪለር። አምስተኛው የወንጀል ምርመራ ፊልሞች ናቸው። የወንጀል ፊልም አፍቃሪያን የሰውን ልጅ ጨለማ ጎን የመረዳት ጉጉት ያላቸው ናቸው። ይህ ደግሞ በህይወታችን ቀድመን እንድንረዳና ጥንቃቄ እንድናደርግ አእምሯችንን ያዘጋጀዋል ማለት ነው። ለምሳሌ ዘ ሳይለንስ ኦፍ ዘ ላምብስ የሚለውን ፊልም ካያችሁ እዛ እስር ቤት ውስጥ የነበረው ግለሰብ ወይም ደግሞ ታሳሪ እያንዳንዱ ነፍሰ ገዳዩን ለማግኘት የሚያደርገውን ጥረት ወይም ደግሞ ሲፈላሰፍ ነገሮችን ቀድሞ ሲያውቅ ሲረዳ እናየዋለን ማለት ነው። ነገሮችን ቀድመን እንድንረዳና እንድናውቅ ያግዘናል ማለት ነው። እስቲ እናንተ ንገሩኝ፣ በብዛት የምትመለከቱት የፊልም አይነት ምን አይነት ነው? ከላይ የጠቀስኳቸው ነጥቦች ታምኑበታላችሁ? አስተያየታችሁን በኮሜንት ጻፉልኝ። ለተጨማሪ እንደዚህ አይነት ቪዲዮ ቻናሌን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።